የኢትዮጵያ መንግስት በኤርትራ በሻዕቢያ ላይ ተገቢውን እርምጃ የኃይል እርምጃ ቢወስድና ኢሳያስን ቢያስወግደው ተገቢ ነው ብቻም ሳይሆን የማድረግ ፖለቲካሊም ሆነ የህግም ተቀባይነት አለው ብዬ አምናለሁ። ዘይልቅ ኢሳያስን የሚገልጸው ተላላኪነት የሚለው ቃል አይደለም ወይ? አንተ እንዳነሳው ለኳታር ለኢራን እንደዚሁም አልሻባብን በመደገፍ የተለያዩ አካላትና አገራትን ሲላላኩ የነበሩ መሪ ናቸው። ይሄ የአማራ ፋኖ የሚባለው ኢሳያስ የሚደግፈው የነበረው ነው የሚለው አሁን የሚዲያ ላይ ፋኖ ብቻ ሆኖ ቀርቷል። ኢትዮጵያኖች ግድቡን የሚሰሩት ለኢትዮጵያ ጥቅም እኮ አይደለም ግብጽን ለማናደድ ነው እስከማለት ድረስ ሄዶ አስነዋሪ እና ለተላላኪነቱ ሲል ስለ ስብዕናው ስለ ክብሩ የማይጨነቅ ተራ ወሮ በላ ሰው መሆኑን ማሳየት ይቻላል። አንድ አገር እንደሚመራ ግለሰብ ወይም መሪ ሳይሆን እንደ አንድ ተራ ግለሰብ ዝቅ ብለው መሳደብን መዝለፍን እየመረጡት ይህስ ምን ያሳያል? አንዳንዶች በጣም ከፍተኛ ስጋት ውስጥና ፍርሃት ውስጥ እንዳሉ የሚያሳብቅና የሚገልጽ ነው ይሉታል። ኬንያ ያለው የኤርትራ አምባሳደር ባለቤቱ ሰናይት ደበሳይ ጉድጓድ ውስጥ ከታሰሩት አንዷ ናት። ይሄ አምባሳደር ግን አሁንም በኢሳያስ ፍቅር ያበደ ነው። ኬንያ ያለው የኤርትራ አምባሳደር ነው ያልኩት። በህግ እንዳይጠየቁ የሚፈሩ ምክንያቱም ከመድፍ ርቀት ውጪ ሆነው ነው ሲያዋጉ የነበሩት። ምንም የማያውቁ ህፃናቶችን የአንድ ሳምንት ገና መሳሪያ ክላሽ እንኳን በቅጡ መፍታት መቅጠም የማይችሉ ልጆችን ነው ጋንታ መሪ፣ ሻለቃ መሪ፣ ብርጌድ አመራር፣ ክብረ ሰራዊት እያሉ ሲያስገቡ ሲያስጨርሷቸው የነበሩት ማዶ ሆነው እንዴት የአንድ ሀገር የፖለቲካ መሪ ነኝ የሚል ሰው ጋዜጠኞችን ስድብን ደጋግሞ ብሎ ይናገራል? ከዚህ በላይ ሽንፈት፣ ከዚህ በላይ የውድቀት ላይ መንደባለል እኔ አይቻላውቅም። ኤርትራዊ ብሔርተኝነትን የማጥፋትና የማኮሰስ ወይም የማዳከም የኢሳያስና የስብሃታውያን የቀድሞ ህወሓቶች ባህሪ እንደሆነ አውቃለሁ። ታሰቃያቸው ስቃዩን የሚያፈቅሩ ደጋፊዎችን መፍጠር ችሏል። የኢሳያስ ብቸኛው ስኬት ይሄ ነው። ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬ የአንድ አፍታ ወግ ዝግጅታችን ከጋዜጠኛ ሰናይ ገብረመድህን ዮሐንስ ጋር ወቅታዊ ጉዳዮችን በተለይም ደግሞ የኢትዮ ኤርትራን አሁናዊ ውጥረትና ትኩሳት የተመለከቱ ጉዳዮችን በስፋትና ዘርዘር አድርገን እንመለከታለን። አብራችሁን ቆዩ። አቶ ሰናይ እንኳን ደህና መጣ። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ ጋዜጠኛ ዘሩባቤል፣ እንዲሁም መላው የስቱዲዮ የአንድ አፍታ ሚዲያ ክሩ በሙሉ ምስጋና ያቀርባሉ። እድምተኞችም በያላችሁበት ምስጋና ይድረሳችሁ። መልካም ጊዜ እንዲሆንልን ደግሞ እመኛለሁ። በጣም ጥሩ። ከዚህ ቀደም ከአንድ 2 ወር በፊት በአንዳንድ ቴክኒካል ጉዳዮች ምክንያት የጀመሩን ቃለ መጠይቅ መጨረስ አልቻልንም ነበረ። ያኔ ጀምረን የነበረው ኢንተርቪው ወይም ውይይታችን በጣም ማራኪ፣ ብዙዎች ቢሰሙት ብዬ የምመኘው አይነት ነገር ነበር። በተለይ ደግሞ ኤርትራንና አሁን ኤርትራን እያስተዳደረ ወይም እየገዛ የሚገኘው የሻዕቢያ አገዛዝ ምን አይነት መልክ አለው የሚለውን ነገር በግልጽ የሚያሳይ ስለነበር ያንን ኢንተርቪው ምናልባት ጊዜ ካለን በቀጣይ ራሱን በቻለ ሰፋ አድርገን የምንመለከተው ይሆናል። የዛሬው ግን እንደው አጀንዳ ያደረግነው ምናልባትም ለመንደርደሪያም ይሆነናል። ባለፈው ሳምንት አቶ ኢሳያስ አፈወርቂ ቃለ መጠይቅ ለማለት ቢከብድም ከሁለት የኤርትራ ጋዜጠኞች ጋር ፊት ለፊታቸው አስቀምጠው የሰጡት መግለጫ አለ። ያ ነገር እጅግ እያነጋገረ ነው። አሁን ድረስም ያልተፈተሹ ጉዳዮች አሉት። ከዛም በኋላ የወጡ አዳዲስ መረጃዎች አሉ። በተለይ ከኢትዮጵያ መንግስት በኩል ዓለም አቀፍ ሚዲያዎችም የተቀባበሉት ለዚህ ለፋኖ የጦር መሳሪያ
ሻዕቢያ እያቀረበ ነው የሚለው ጠንከር ያለ ክስም የቀረበበት ነው። በዛን ተከትሎም ሻዕቢያ የሰጠው ምላሽ አለ። እንዲያው ግን ለውይይታችን መጀመሪያ ይሆነናልና አጠቃላይ የኢሳያስ አፈወርቂን ቃለመጠይቅ እንዴት አየው አቶ ሰናይ? በጣም አመሰግናለሁ። እኔ ሁሌ የምለው አንድ ነገር አለ። ኢሳያስን አሁን ባለበት ደረጃ ላይ እንደ ሀገር መሪ ሆኖ አይደለም እየቀረበ ያለው፣ ወይም እንደ ሀገር መሪ የሀገር መሪ መሆን የሚገባውን ብቃትና ደረጃ ላይ ደርሷል ብዬ ስለማላምን እንደ ሀገር ሳይሆን እንደ አንድ ግለሰብ፣ ነገር ግን በመሪነት ወይም በፕሬዝዳንትነት ተጠራጭ እንደ አንድ ግለሰብ ነው ማየው። ግለሰቡ የሚያንጸባርቃቸው ሀሳቦች ናቸው። ግለሰቡ የሚናገረው ትንታኔ የምንበለው አስተያየትም የሚሰጠውም ከዚህ አንጻር ነው ማየው። እንደ ሀገር መሪ አይደለም ራሱን አቅርቦ የሚናገረው። ይህም በመሆኑ ምክንያት ነው የሚጋጩ ከኤርትራ ሕዝብ ጥቅም አንጻር ምንድነው ፋይዳቸው፣ ምንድነው ትርጉማቸው ተብለው ልታስቀምጣቸው የምትቸግራቸው፣ በስልጣን በቆየባቸው አመታትስ ከስልጣን ከቆየባቸው አመታት አንጻር ራሱን እንደ መሪ ገምግሞ ያውቃልን ብለህ ጥያቄ እንድጠይቅ የሚያደርግ የሚሰጣቸው ቃለመጠይቆች ወይም ንግግሮች የሚያተኩሩት ሁሉ ጊዜ በግል ስሜትና ስብዕናው ሌሎች ሀገሮችን፣ የጎረቤት ሀገሮችን፣ የአፍሪካ ቀንድን፣ ዓለምን የሚያይበት እንጂ ከኤርትራ ሕዝብ ጥቅም አንጻር የኤርትራ ሕዝብ ለነጻነት ከከፈለው መስዋዕትነትና ዋጋ አንጻር ምንድነው ፋይዳው፣ ምን እያደረኩ ነው ብሎ የሚያስብ ግለሰብ እንዳልሆነ ነው ደጋግሜ የምረዳው። ሌሎች ያነሳቸውን ጉዳዮች በዝርዝር ልናይ እንችላለን ማለት ነው። እንደ አንድ ሀገር መሪ አይደለም የሚያወራው የሚናገረው፣ ንግግሮቹ ያንን አይገልጽም ብለኛል። ያ ነገር የሆነው ምናልባት ከእድሜ መግፋት ጋር ተያይዞ ነው ወይንስ ደግሞ የመሪነት አቅም ማነስ ጋር የተያዘ ነው? አንድ በቃለ መጠይቁ ላይ ለምሳሌ ከራሱ ቃለ መጠይቅ ልነሳ። 4 ነጥቦች ያስቀመጣቸው ነገሮች አሉ። በቀጥታ ጠቅላይ ሚኒስትር አብይ አህመድን ወይም ኢትዮጵያን ወይም ብልጽግናን ለማድረግ ነው፣ ለመወረፍ ለመሳደብ ነው። ስንፍና፣ ድህነት፣ ለማኝነት፣ ፈሪነት፣ ሌላው ደግሞ ስስታምነት ያስቀምጣቸዋል። እነዚህ በትክክል የራሱን ባህሪያቶች ነው የገለጸባቸው። እንደ አንድ ሀገር መሪ ያለማየት ችግሩ በስልጣን ላይ የስልጣን በእጁ ከገባ ጊዜ ጀምሮ ህዝባዊ ግንባርም እያለም የኤርትራ መንግስትም እያለም ለስልጣን ካለው ስስት አንጻር ኤርትራና ህዝቧ በየጊዜው ውድቀት፣ የኢኮኖሚ፣ ማህበራዊ ሁሉም ነገር ላይ እየወደቁ ባሉበት ሁኔታ ላይ ሁሉ ለስልጣን ካለው ስስት አንጻር ኤርትራና ህዝቧን ይዞ እየጠፋ ነው። ይህ አንዱ የስስታምነት ባህሪው መታያ ነው። ሁለተኛው ፈሪ ነው። ፈሪነቱ የሚገለጸው ደግሞ ፖለቲካ ይፈራል። ኢሳያስ ስለ ፖለቲካ አይናገርም። በምንም ቃለ መጠይቅ ላይ ስለ ፖለቲካ አይናገርም። ተቃዋሚነትን ይፈራል። ስልጣን ማጣትን ይፈራል። ምርጫን ይፈራል። የህግ የበላይነትን ይፈራል። እነዚህ በሙሉ የፍርሃቱ ምልክቶች ናቸው እና ፈሪ ነው። ከተቃዋሚዎች ጋርም ተቃዋሚዎች አሉኝ ብሎ አስቡም አያውቅም። ተቃዋሚ እንዳለው አምኖም አያውቅም። ካሁን በፊት የነበሩትን ገድሏል፣ ጨፍልቋል። ከዛ በኋላ አሁን ስለ ፖለቲካ አይናገርም። ይቃወሙኛል ብሎ የሚያስባቸው የነበሩትን በጂ50 የሚታወቁትን
እሱን ለዚህ ያበቁ ሲኒየሮቹ ሰብስቦ ነው ያሰራቸው። ምክንያቱም ፖለቲካ ይፈራል ኢሳያስ፣ ስልጣን ይፈራል። የምርጫ እንዲካሄድ የምርጫ ኮሚሽን ተቋቁሞ የምርጫ ኮሚሽኑን ረመዳን መሐመድ ኑር አዘጋጅተው በኮሚሽን ደረጃ ካቀረቡለት በኋላ ህገ መንግስትንም ጭምር ጠረጴዛው ስር አስቀምጦ ወደ ህገ መንግስታዊ ስርዓት ኤርትራ እንዳትሸጋገር አድርጓል። ምክንያቱም ህገ መንግስትና ህጋዊነትን ይፈራል። ሶስተኛው ድሃ ነው። ኢሳያስ ድሃ ነው፣ ያስተሳሰብ ድሃ ነው። ኤርትራውያኖች ሰራተኞች ናቸው። ኤርትራውያኖች ህግ አክባሪ፣ ኤርትራውያኖች ለሀገራቸው ሲሉ መክፈል የሚገባቸው ሁሉ መስዋዕትነት የሚከፍሉ ታታሪዎች ናቸው። በሄዱበት ዓለም ኢትዮጵያ ውስጥ ያሉም ወደ ኤርትራ ከመጡ በኋላም ይታወቃል። ይሄን የኤርትራን የሰው ኃይል አቅም መጠቀም አልቻለም። የኤርትራን ኢኮኖሚ መጠቀም አልቻለም። የኤርትራን ያላትን በጎረቤቶቿ ጋር ሊኖራት የሚችለውን የኢኮኖሚ ትብብርና እድገትን አስፍቶ ማየት አልቻለም። ምክንያቱም ያስተሳሰብ ድሃ ነው። ያስተሳሰብ ድሃ ስለሆነ ሁሉ ጊዜ ግብጽና ኢራን ወይንም ደግሞ ሌሎች ሀገሮች ይሄደ አጀንዳ ይለምናል። ያስተሳሰብ ድሃ ስትሆን አጀንዳ የሚመነጨው ከሀገር ውስጥ ሳይሆን ለሀገሬ ይጠቅመኛል ብለህ ከምታስበው ነገር ሳይሆን የውጮቹ ከሚሰጡ ነገር ብቻ ነው። ይሄ ያስተሳሰብ ድሃነትን ያስመሰክራል። አራተኛው ደግሞ ለማኝ ያለው ነው። ለማኝ ነው ኢሳያስ። ምንድነው የሚለምነው ካልከኝ ምን ላድርግላችሁ ብሎ ነው የኤርትራን ሉዓላዊነት በሚያዋርድና በሚያሳፍር መልኩ የሌሎች ሀገሮች ደጅ ላይ ሄዶ የሚለምነው። አጀንዳ ይለምናል። ከማን ሱዳን ሄዶ እነማንን ማስታጠቅ እንደሚችል እነማንን ኑና እኔ ጋር እንትን አድርጋችሁ ወይን አድርጋችሁ ይላል፣ ይለምናል። ኢትዮጵያን ተቃዋሚዎችን ላለፉት 30 40 50 ዓመታት እየለመነ በስሩ እያስገባ ኢትዮጵያን ለመረበሽ፣ ለማፈራረስ፣ ለማዳከም ሲሰራው ኖሯል። ለማኝ ነው። የሶማሊያ የአልሸባብ ተዋጊዎችን ኤርትራ ውስጥ አስቀምጥቶ ጉባኤ እንዲያካሄዱ ካደረገ በኋላ ኢራንና ቀጣር ያኔ ኳታር ሄዶ በምን መልኩ እነሱ የሚፈልጉትን አጀንዳ ሊያስፈጽምላቸው እንደሚችል ለምኖ የኤርትራ ማስታወቂያ ሚኒስቴር በልመና የኢራንን ቃና የሚያሳይ ወይም ከኢራን የሚቀዱ ዜናዎች ብቻ የሚስተጋቡበት ሚዲያ እንዲሆን አድርጎታል። ይሄ ልመናው ባህሪ ነው። እነዚህ አራት ባህሪያቶች የኢሳያስ ባህሪያቶች ናቸው። እነዚህ ባህሪያቶች የአንድ የሀገር ከልመና ባሻገር አቶ ሰናይ ተላላኪነት የሚለውንም ነገር ሊያሳይ አይችልም። አሁን ብዙ ጊዜ በተለይም እዚህ በኢትዮጵያ የፖለቲካ ሰማይ ስር ሻዕቢያ የሚታይበት እንደ ተላላኪ ሳይሆን አቋም እንዳለው መሪ አገሩን ለውጪ ኃይሎች ባለማስደፈር የሚሉ የተሳሳቱ ትርክቶች ሲነዙ እናዳምጣለን እና እንደው ከዛ ይልቅ ኢሳያስን የሚገልጸው ተላላኪነት የሚለው ቃል አይደለም ወይ? አንተ እንዳነሳው ለኳታር፣ ለኢራን እንደዚሁም አልሻባብን በመደገፍ የተለያዩ አካላትና አገራትን ሲላላኩ የነበሩ መሪ ናቸው እና ይሄ ለምንድን ነው ብዙ ጊዜ ሲነገር ማንሰማው? ይሄ ተላላኪነቱ ነው ኤርትራን እዚህ ውስጥ ያወድቃት። የአጀንዳ ለማኝነት ያልኩት እሱ ላይ ነው። በአንድ ወቅት ለምሳሌ ኤርትራ ከየመን ጋር ግጭት በገባችበት ጊዜ የኤርትራ ውጭ ጉዳይ ሚኒስቴር ወይም ሚኒስትሩ ራሳቸው አያውቁም ግጭቱን ለመፍታትም ደግሞ በውጭ ሀገር ሄደው ግንኙነት እያደረጉ ባሉ በቀጥታ እሱ ግጭት ውስጥ ገባ። ሱዳንም እንደዚሁ። ምክንያቱም ኢሳያስ ያኔ ከኢራኖች ከኳታር የሚሰጥ የነበረውን ድጋፍ እርዳታ በማድረግ ኤርትራ ውስጥ የሶማሊያና የኦጋዴኒያ ተቃዋሚዎችን አንድ ላይ አድርጎ
አንዳንዴ ደግሞ ለየብቻም የእነሱን አጀንዳ ሲያስፈጽም ቆይቷል። በኋላ ላይ ደግሞ ኢራኖች ወደ አፍሪካው ቀንድ መምጣት በፈለጉበት ጊዜ የየመን ሁቲ ወይ ሺዓት ሚሊሻዎችን ኤርትራ መሬት ውስጥ በማስገባት አሰብ አካባቢ ሙሉ ወታደራዊ ስልጠና ትጥቅ ሞዲፋይ የሚደረጉ ፓትሮል ሊሆኑ የሚችሉ ተወንጫፊ ሚሳኤል ላያቸው ላይ ሊገጠምላቸው የሚችሉ ይሄ አሁን አንዳንድ የአልሸባብ ወታደሮች ሲነዷቸው የምናያቸው ትንሽ ጂፕ እና ቶዮታ መኪናዎች ላይ የሚገጠሙ ሚሳኤሎች ኤርትራ ውስጥ ነው ማኑፋክቸርድ የሆኑ ሞዲፋይ እየተደረጉ የሚገጠሙት። እነዚህን በተመሳሳይ ለሁቲ ሚሊሻዎች አድርጎ ወደ የመን ካስገቡ በኋላ የመን ላይ ምን እንደተፈጸመ የሁቲ ሚሊሻዎች የየመንን ህዝብ ምክንያቱም ከዛ በፊት በነበረው የሶሻሊስት የመንና የደቡብና የሰንዓና የኤደን የነበረው ሁለት ደቡብና ሰሜን የመን የሚባሉት በጋራ ካውንስል መስርተው ሀገር ሆነው ተዋህደው ማደግ የጀመሩበት ሁኔታ ነው። መስራት የጀመሩበት ሁኔታ፣ ምርጫ ማካሄድ የጀመሩበት ሁኔታ ነው የነበረው። ነገር ግን ይሄ ለኢራኑ የሃይማኖታዊ ተጽዕኖዎችን በመንግስታት ላይ መፍጠር ለሚፈልጉት የአያቶላው የሚመች ስላልነበርና ወደ አፍሪካው ቀንድ ደግሞ ይህንም ተላላኪ ባገኙ ጊዜ ኢሳያስን የተጠቀሙበት ለየመን እዚህ ደረጃ ላይ መውደቅ፣ ለየመን እዚህ ደረጃ ላይ መድረስ የኢሳያስ ተጠያቂነት ሊሰመርበት የሚገባ ነው። ይሄ የየመን የሁቲ የሺዓት በጣም የሚገርመውና የሚያሳዝነው ደግሞ የየመን ሁቲዎች ይዘው ከኢራን ተቀብለው ይዘው የመጡት የሺዓ እስልምና በኤርትራና በኢትዮጵያ ማይታወቅ ወይንም ኤገንስት ነው፣ ተጻራሪ የሆነው ነው ከሱ ሙስሊምና ጋር ብዙ በሃይማኖት ዲቴል ጥልቀት መግባት ባልፈልግም። ነገር ግን ይሄን ኮንሲኩዌንስ ወይንም ይሄን አደጋ እንኳን ማየት አይፈልግም ኢሳያስ። በዛን ወቅት ብቻ ለተላላኪነት ነው ራሱን ያስቀመጠው። ይሄ የየመኖች ሁኔታ ወደ ሳውዲ በመጣ ጊዜ ደግሞ በኋላ ላይም ከሳውዲ ጋር ያለውን ታሪካዊ እንትን እናየዋለን። ወደ ሳውዲዎችም በዚህ ችግር ውስጥ እየገቡ በሄዱ ቁጥር ወይንም ከየመን ወደ ሳውዲ የሚተኮሱ ሚሳኤሎች ሲጀምሩና የሳውዲ የነዳጅ ታንከሮችን ለመምታት ሲጀምሩ ሳውዲዎች ያደረጉት በቀጥታ ኢሳያስን ሳውዲ አስጠርተው አሰብን የአሰብ የአውሮፕላን ማረፊያን መንደርደሪያነት እንዲጠቀምበት እንዲፈቅድላቸው ነው ያደረጉት። እንዲፈቅድላቸው ሳይሆን አስገደዱት። ስለዚህ ሳውዲዎች ከአሰብ እየተነሱ የመንን ደበደቡ። የመንን አፈርድሜ ያበሉ፣ አፈራረሷት። ነገር ግን ሺዓቶችን ማጥፋት አልቻሉም። ከዛ በኋላ ዓለም አቀፉ ማህበረሰብ በገባ ጣልቃ ገብቶ በሳውዲና በየመን መካከል የነበሩ ጦርነት ካስቆመ በኋላ የሺዓቶች ለአካባቢው ቀጠና አደጋነት ቀጠለ። አሁን በቅርቡ የተመለከትነው እንግዲህ ከየመን ወደ በቀይ ባህር የሚተኮሱ የነበሩ ሚሳይሎች እና አደጋዎቻቸው እንደምናየው ነው። የዚህ ጦስም አንዱ ተባባሪውም ኢሳያስ ነው። ይሄም የተላላኪነት ሚናው ነው። ከዚያም ቀጥሎም ደግሞ ያው እንደምናውቀው ኢትዮጵያ ውስጥ ያለው በወቅቱ በነበረው የኢህአዴግ መንግስትም እየተራራቁ በሄዱበት ጊዜ የራሳቸውን ኢትዮጵያ ከባድመ ጦርነት በኋላ ሁኔታዎች በአልጀር ስምምነት አልቆ ሁኔታዎች የራሳቸውን መልክ እያዙ ወይም ኢትዮጵያ ምርጫ እያካሄዱ የምርጫውን ሁኔታ እንዳለ አስቀምጠን ማለት ነው። ኤርትራ ግን ስታክ ነው ያደረገችው። ምንድነው ኤርትራ ስታክ ያደረገችው? ባለችበት ነው የቆመችው። ወደ ሀገር ውስጥ አይደለም እንደ መሪ መስራት የፈለገው ሌሎች ተላላኪ የሚሆኑ አጀንዳዎችን ነው ሲያፈላልግ የነበረው። ስለዚህ ግብጽ ነች
ወደ ኢሳያስ የመጣችው ወይንም ኢሳያስ ወደ ግብጽ ነው ሄደው ኢትዮጵያ ውስጥ ኤርትራ ውስጥ የነበሩ ኢትዮጵያውያን ተቋሚዎች አንዳንዶቹ ኃላፊነት ባለው መልኩ አንዳንዶቹ ኃላፊነት በሌለው መልኩ ኢትዮጵያን በወቅቱ የነበረውን ኢህአዴግን ለማስወገድ የሚፈልጉ አጥፍቶ ለመጥፋትም ቢሆንም የሚሰሩ የተነሱ ጽንፈኞች አንድ ላይ የአንድነት ኃይሎች አንድ ላይ አድርጎ በወቅቱ የነበረውን የኢህአዴግ መንግስት ለመጣል በጣም ብዙ የአሸባሪነት ተግባራትን ፈጸመ። በወቅቱ ደግሞ ኢትዮጵያ እንደሚታወቀው የህዳሴውን ግድብ በመስራት ላይ ስለነበረች ከግብጽ የሚገኘው ድጋፍ ለኢሳያስ የተለቀቀ ነው የነበረው ያ እስከጠቀማቸው ድረስ ማለት ነው ለማጨናገፍ እስከቻሉ ድረስ በአደባባይም በቃለ መጠይቅም ኢትዮጵያኖች ግድቡን የሚሰሩት ለኢትዮጵያ ጥቅም እኮ አይደለም ግብጽን ለማናደድ ነው እስከማለት ድረስ ሄዶ አስነዋሪ እና ለተላላኪነቱ ሲል ስለ ስብዕናው ስለ ክብሩ የማይጨነቅ ተራ ወሮ በላ ሰው መሆኑን ማሳየት ቻለ። አልቆየም የቀድሞ የኢህአዴግ መንግስት በአዲሱ የለውጥ ኃይል ደግሞ ሲወገድና ከአዲሱ የለውጥ ኃይል ወይም ከጠቅላይ ሚኒስትር አብይ ከመሩት ጋር ደግሞ እርቅና ሰላም ፈጽሜያለሁ ባለበት ጊዜ አይኑን በጨው አጥቦ የህዳሴ ግድብን ሄዶ ጎበኘ። የኢትዮጵያን እድገቶች ልማቶች ማድነቅና መጎብኘት ጀመረ፣ መመረቅ ጀመረ። ይሄ ከዚህ በላይ የሰውዬ ተላላኪ የሚለው ስም ያንሰዋል። ተላላኪ የሚለው ስም ያንሰዋል። ለዛ ነው ኢሳያስ ራሱን እንደ መሪ ቆጥሮ አያውቅም ወይንም ራሱን ሀገር የመምራት ታሪካዊ ኃላፊነቱን ወስጃለሁ ብሎ ራሱን ያሳመነ አይመስለኝም የሚለው በሚገባ ነው የገለጽካቸው። በተለይ ባለፉት አመታት አቶ ኢሳያስ አፈወርቂ የሚገለጹባቸው የማይሆኑትን እንደሆኑ ተደርገው ነው። ነገር ግን እውነታው አንተ እንዳቀረብከው በማስረጃም እንዳቀረብካቸው ከዚህ ቀደምም እንደታዩት ነው። ከቃለ ምልልሱ በኋላ የተለያዩ ግብረ መልሶችን ለማየት ሞክሬ ነበር እና ብዙ እየተባለ ነው የሚገኘው። ነገር ግን ለምንድነው አቶ ኢሳያስ ይህን ያህል መውረድ የፈለጉትና ወደ ስድብና ዘለፋ ሊያመሩ የቻሉት የሚለው ወሳኝ ጥያቄ ይመስለኛል። ምክንያቱም እንደ አንድ አገር እንደሚመራ ግለሰብ ወይም መሪ ሳይሆን እንደ አንድ ተራ ግለሰብ ዝቅ ብለው መሳደብን መዝለፍን እየመረጡት ይህስ ምን ያሳያል? አንዳንዶች በጣም ከፍተኛ ስጋት ውስጥና ፍርሃት ውስጥ እንዳሉ የሚያሳብቅና የሚገልጽ ነው ይሉታል። እና አንተ ምን ተረዳ? ከነዚያ ዘለፋዎችና ስድቦች ጀርባ ያለው ትክክለኛ ነባራዊ ሁኔታ ምንድን ነው? ጥሩ ጥያቄ ነው። አንደኛው ኢሳያስን ምናልባት ኢሳያስን ለማያውቁት ይሄ የኢሳያስ ባህሪው ነው። ይሄ ትክክለኛው የኢሳያስ ባህሪ ነው። ይሄን ባህሪ የሚኒስትሮች ምክር ቤት የሚባለው ድሮም የነበረው ላይ ስብሰባ ላይ ያደርገዋል። አጠገቡ ካሉ ሰራተኞች ላይ ያደርገዋል። በየትኛውም ቦታ ላይ መዝለፍ፣ መሳደብ፣ ስድ የሚባሉ ነገሮችን ባለጌ ነገሮችን ኢሳያስ ያደርጋል። ይሄ የሚታወቅበት ባህሪው ነው። ስለዚህ እኔ ያልገረም ካም በፊት አንድ ጊዜ እኮ የሚኒስትሮች ምክር ቤት ስብሰባ ላይ የኤርትራ ህዝብ አንድ የዶክተር የማክሮ ኢኮኖሚ ፖሊሲ ኃላፊ ዶክተር ናቸው፣ ትልቅ ሰው ናቸው። በወርልድ ባንክ ምናምን ሲሰሩ የነበሩ ናቸው እና የኤርትራ ኢኮኖሚ የኤርትራ ኢኮኖሚ በጣም ከአልጀርስ ስምምነት በኋላ ልማት የለም፣ እድገት የለም፣ ኢንቨስትመንት የለም፣ ድህነት በጣም የኑሮ ውድነትና ድህነት ኤርትራ ውስጥ እየተስፋፋ ነው የሚል ጥያቄ ሲያቀርቡለት ኢሳያስ ምንድን ነው ያለው? ይሄን ከጠላይ ቤት የሰማኸውን ወሬ ይዘህ እየመጣህ እዚህ አታውራ አላቸው።
ካሜራማኖች እዛ የነበሩ ካሜራማኖች ናቸው የዚህ ማኞች ወዲያውኑ ካሜራማኖች አጥተው እንዲወጡ እየተደረገ ያለ ዶክተሩ የተናገሩት ነገር ሪኮርድድ ነው። እኔ በህይወቴ ከአስመራ እዚህ ትምህርት ቤት ተምሬ ከዛ በኋላ አዲስ አበባ ዩኒቨርሲቲ አሜሪካን ኢኮኖሚ አጥንቼ ፋይናንስ እና ኢኮኖሚ ፋይናንስን አጥንቼ የተባበሩት መንግስታት ድርጅት ውስጥ ሰርቼ ኤርትራ ነጻ ከወጣች በኋላ ደግሞ ሀገሬን ለማገልገል ነው የመጣሁት። ለዩናይትድ ኔሽን ይከፈለኛል። በዚህ የህይወት ጉዜ ሁሉ ጠላ ቤት አላውቅም። ጠላ ቤት ሙሉ ቢሆን ኖሮ አሁን የደረስኩበት ደረጃ መድረስ አልችልም ነበር አሉት። ሰውየው ከዛ በኋላ እንዲወርድ ተደረገ። ይሄ እሱን ነው በቀጥታ የተናገሩት። እሱ ሜቢ እናቱ ጠላ ሻጭ ከዛ ከንሻ የሚባለው አካባቢ እናቱ ጠላ ይሸጡ ነበረ። እዛ አካባቢ የነበረው ማህበረሰብ ያው እንደምታውቀው በኤርትራኖች አንዳንድ አስነዋሪ የሆኑ አባባሎች፣ ንግግሮች አሏቸው። ዝቅ አድርጎ የማየት የትግራይ ማህበረሰቦችን መሳደብ፣ አጋሜ ምናምን ብሎ መሳደብ፣ እንደዚህ ባህሪያቶች አሉ። በጣም ኖርማል አባባሎች ነበሩ በዚያን ጊዜ እና ኤርትራ ውስጥ የነበሩ ትግራዮችም ይህን ብሎ ተቀብለው ይኖሩ ነበር እና ኢሳያስ ካለው የትግራይ ተወላጅነቱ አንጻር እነዚህ ነገሮችን እየሰማ ያደገ በኤርትራውያን ጥልቅ የሆነ ጥላቻ እና ቅናት ጥላቻ ይዞ ያደገ ግለሰብ ነው። ይሄን ባህሪያቱን በራስ ትግል ላይ ያለማ አንጸባርቆታል። ከዚያ በኋላም በመንግስት ዘመኑም ሲያንጸባርቀው ነበረ። የሚገርመው ግን በግልባጩ ለተወለደበትና የዘር ሐረግ ላለበት የትግራይ ማህበረሰብ በተለያዩ የኤርትራ የህዝባዊ ግንባር ወይም የኤርትራ የባህል የሙዚቃ ምናምን ሚዲያዎች ላይ እንዲሰደብ ማድረጉ የትግራይን ህዝብም ለማጥፋት ኦር ለማንበርከክ ግልጽ ሆኑ የጥላቻ ፕሮፓጋንዳዎችን የሚነዙ ደግሞ ተመሳሳይ ደግሞ ደጋፊዎችን መፍጠሩ ነው የሚገርመኝ። አንድ ኤርትራዊ ብሔርተኝነትን የማጥፋትና የማኮሰስ ወይ የማዳከም የኢሳያስና የስብሃታውያን የቀድሞ ህወሓቶች ባህሪ እንደሆነ አውቃለሁ። ግን የኤርትራ ብሔርተኝነት ትልቅ ደረጃ የደረሰው በኢሳያስ አፈወርቂ በሚመሩት የሻዕቢያ የትግልና የስልጣን ዘመን አይደለም አቶ ሰናይ? እና ደግሞ ኢሳያስ ኤርትራን ይጠላታል ሲባልስ ምን ማለት ነው? እንዴት አንድ መሪ አገሩን የሚመራ ሰው እንዴት ነው አገሩን የሚጠላው? ሁለት መንታ ገጽታ ነው ያለው። አንዱ አሁን ብዙዎች ስለ ኤርትራ ስለ ህዝባዊ ግንባር ሓርነት የሚባለውም ስለ ኤርትራ ህዝብ ትግል ኢሳያስ እንዴት ነው ወደዚህ ወደ ፖለቲካ ስልጣን ሊመጣ የቻለው? በዙሪያው የነበሩት ለምንድን ነው ምን ላይ ነበር የሚያተኩሩ የነበሩት የሚለውን ብዙዎች በጥልቀት በእንትን ደረጃ አይረዱትም። በወቅቱ አሁን በህይወት ያሉ መሪነት እንደ ቁም ነገር የሚታይ ነገር አይደለም የነበረው። በዚያን ጊዜ ከኢሳያስ በላይ የተለያዩ ግዳጆችንና ተልእኮችን የሚሰሩ የተለያዩ ክፍሎች አመራሮች ነው የነበሩት ያ ድርጅት። ስለዚህ ኢሳያስ ወደዛ እሱን ወደ ከሱ በፊት በነገራችን ላይ ከሱ በፊት ሌላ ኢሳያስ ወደ ስልጣን የመጣው 83 ነው። በ1983 ነው። ለኤርትራ ነጻነት 5-6 ዓመቶች ሲቀሩ ነው ኤርትራ ወደ ኢሳያስ ሙሉ በሙሉ ወደ ህዝባዊ ግንባር አመራርነት የመጣው። የህዝባዊ ግንባር ዋና ጸሐፊ ጀነራል ሮመዳን መሐመድ ኑር የነበሩት። ስለዚህ ነገር ግን ከበረሃ ጊዜ ጀምሮ ኢሳያስ ፐርሰናል ከልት የሚባለውን የራሱን ስምና ስብዕና የማሳደግ ቢሃይንድ ከበስተጀርባ የሚሰሩ የህቡ ወሬ የሚነዙ ተወዳጅነትን እንዲያገኝ የሚያደርጉ ተመራጭነትን እንዲያገኝ የሚያደርጉ ብዙ ስራዎች ሲሰራ ቆይቷል። ለምሳሌ
ሌሎች አመራሮች በማያውቁት ሁኔታ ለብቻው ሄዶ በረሃ ያለ ለብቻው ሄዶ ሰራዊቶችን ያነጋግራል። ምን ቸገራችሁ ምን ጎደላችሁ ምናምን ነገር ብሎ አንዳንድ እንትኖችን ይሞላል። ከዛ በኋላ ደግሞ ዞር ብሎ ደግሞ የእናንተ አመራሮች እኮ እናንተና ሴቶች ያጫውታሉ ምናምን የተበረጠ ሳሙና ልብስ ምናምን ያደርጋል ያማል። ይሄ ማለት ተራው ታጋይ ወይንም ከካድሬ በታች ያለው ኢሳያስ ብቻ ነው ንጹህ ሰው እንደሚታየው ሲታየ ደግሞ ማይለብስ ማይሽቀረቀር ተራ ራሱን የሚጥል አይነት ሰው ሆኖ ነው የሚቀርበው ለሰው። እና የኢሳያስ ተገላባጭነት ባህሪው ብዙዎች እንዲያመልኩት ሆኗል። ይሄን ሰርቶበታል። ይሄ አንዱ አንድ ተመላኪ እንድትሆን ማስቻል ከሚሰራባቸው ነገሮች ነው። ምንም ሳትሰራ ግን ሰው ዝም ብሎ እንዲያመልክ ማድረግ አንዱ እየሰራ ልትመለክ ይችላል። እየሰራ በጣም ጥሩ ሰርቷል ይሄን አድርጓል ልትባል ግን ሳይሰራ ግን እሱ ብቻ በሌሎች ላይ እንትን እንዲል አስደርጓል እንዲመለክ አድርጓል። ሁለተኛው ለምንድነው ኤርትራን የሚጠላው? ይሄ እሱ የመጀመሪያ አይደለም። ሂትለርም የኖረበትን ማህበረሰብ አውስትራሊያ ጀርመኒ ያሉ የዳች ሶሳይቲ በመጥላቱ አብሮት ያደጉ አብሮት የኖሩ የጆይሽ ተወላጆችን ጥላቻና ቅናት በማሳደሩ ነው በዚያ ደረጃ በዓለም ደረጃ የሚታወቀው አይነት የጥፋት ተግባር የፈጸመው። ኢሳያስን በተመሳሳይ ለኤርትራውያን እንደዚህ ትሉኛላችሁ እንደዚህ አጋሚ ትሉኛላችሁ ትጠሉኛላችሁ የሚለውን ከአንደበቱ የሚወጡ ቃላቶች መስማት የተለመደ ነው የነበረው በአካባቢው የነበሩ። ነገር ግን ብዙዎች ይሄን ስሜቱን እንዳይጎዳ ለማድረግ ታማኝነታቸውን ሲያሳዩት የቆዩት ለሱ ከዚህ በዚህ ዋህነታቸው ተጫውቶባቸዋል። በዚህ ዋህነታቸው ምናልባት የዋህነት ስል አብሮት ካሳለፉት ትግል መስዋዕትነት አንፃር በዚህ ደረጃ ይከደናል ብለው አልጠበቁም። ሶስተኛው ግን ምንድነው የስብሃታውያን የምንላቸው የዋሃት ክንፎች እና ኢሳያስ ያለው ግንኙነታቸው ነው። እነሱ ኢሳያስ ስለምንድነው እንደ ጥሩ መሪ ሲቆጥሩት ሲያስቡት የነበረው ወይንም ሲጠብቁት የነበረው የኢሳያስ ተቀናቃኝ የሚባሉ ቡድኖችን ሲያጠፉለት የነበረው ለምሳሌ ጀብሃ በሚል የእስልምና ክንፍ የበዛው ነው ምናምን ተብሎ በስም እንዲጠፋ የተደረገው የቀድሞ ጀብሃ ወይንም የኤልኤፍ የሚባለው የኤርትራ ሊበሬሽን ፍሮንት የሚባለው አብዛኛዎቹ የኤርትራ ምሁራኖችን የያዘ መሪዎች ያሉበት አሁንም በጀርመን ሀገር የሚኖሩ በዚያን ጊዜ እንኳን መልቲ ፓርቲ የፖለቲካ ድርጅት የነበረ ነው የኤልኤፍ የሚባለው። ነገር ግን ኢሳያስ በወቅቱ ከነበረው የኮሙኒዝም አስተሳሰብ ወይም የቻይና የአንድ ፓርቲ አምባገነንነትን የመፍጠር ህልም አንጻር እነዚህን ድርጅቶች እንዲያጠፉለት ከህወሓቶች ጋር ነው የመከረው። ከህወሓቶች ጋር መክሮ ነው ጀብሃን የወጋው። ለምንድነው ያን ያደረጉት? ህወሓቶች ለምንድነው ጀብሃን የወጉት? በሌላ እንትን ላይ ማነሳው አለ። ምንድነው የኤርትራን ስነ ልቦና የሚለው ላይ ይሄ ኢሳያስን እንትን ላይ ለማቆየት ነው። ከዚያ በኋላ ኢሳያስስ እንዳይወገድ ለምንድነው በተደጋጋሚ የሚፈልጉ የነበረው? ኤርትራውያን ተቋሚዎች ኢትዮጵያ ውስጥ የነበሩ እኮ ኢሳያስን የማስወገድ አቅም ባደረጉበት ጊዜ ላይ አትንኩብን ኢሳያስን ብለው ያውቃል። ስብሃት ነጋ ኢሳያስ እንዲወገድ አንፈልግም በዚህ ወቅት ብሎ ያውቃል። እነዚህ ነገሮች ደምረ ስታይና ኢሳያስ ለምንድነው ካልቻለ የፖለቲካ ምርጫ ተደርጎ ስልጣኑን ቀቅ የማይፈልገው? ለምንድነው ማመን የማይፈልገው? ውድቀቱን፣ የኤርትራን ህዝብ ድህነት፣ የኤርትራን ህዝብ ውድቀት፣ የኤርትራን ህዝብ ኢኮኖሚ ድቀት፣ የኤርትራን ህዝብ ያለማቋረጥ የዓለም ስደትን እንደ ጠጋ ወይንም እንደ ቁጭት የማያየው ካልከኝ
ለኤርትራ ካለው ድብቅ ጥላቻ አንጻር ነው። ኢሳያስ አብረው የሚጨፍሩለት አሉ አውቃለሁ እናውቃለን። ስቃይን መለማመድ የሚባል ነገር አለ እንደምታውቀው የስቶክሆልም ሲንድሮም የሚባለው ወንጀለኛ ነገር ግን አሰቃቂ ወንጀሎችን እየፈጸመ ግን ደግሞ ከስር ከስሩ የሚሮጡ ሴቶች የሚያፈቅሩት ነበሩ። ምክንያቱም የሚፈጽመውን ስቃይ የሚያፈቅሩ ኢሳያስም የሚፈጽመውን ስቃይ የሚፈጽመው መከራ 32 ዓመት አብረውት የነበሩ ሰዎችን ጉድጓድ ውስጥ እያሰረ ያዩ አጎቶቻቸውን እያሰሩ ለምሳሌ ኬንያ ያለው የኤርትራ አምባሳደር ባለቤቱ ሰናይት ደበሳይ ጉድጓድ ውስጥ ከታሰሩት አንዷ ናት። ይሄ አምባሳደር ግን አሁንም በኢሳያስ ፍቅር ያበደ ነው። ኬንያ ያለው የኤርትራ አምባሳደር ነው ያልኩት። እነ ጓላንከራ የምትባለው ዘፋኝ ባሏ ያኔ ታሰረው። አስካለ መንቆሪዎስ የምትባለው ሚኒስተር ባሏ ሰናይ በፋርማሲ ማስተርስ ያለው ድሮ ተመራቂ ነው ከአሜሪካ ታስሯል። ኢቭን በግለሰቦች በግል ደረጃ እየጎዳቸው እየተጎዱ ያዩ ህግም ፍትህም እሺ ባሌን አሰርካለሽ እስኪ በፍትህ ይዳኝ ለፍትህ ይቅረብ ሳይሉ የሚያፈቅሩት ሲያሰቃያቸው ስቃዩን የሚያፈቅሩ ደጋፊዎችን መፍጠር ችሏል። የኢሳያስ ብቸኛው ስኬት ይሄ ነው። እኔ አንዳንዴ የሳህል ሲንድሮም ብለዋለሁ። የሳህል ሲንድሮም ስል በርግጥ ሳህል ብዙ ጀግኖችን ያፈራች ቦታ ናት። ለኤርትራ ነጻነት የታገሉ ተአምር የታየበት ቦታ ነው አውቃለሁ። በቅንነት በሰላማዊ መንገድ የተነፈጉትን ጥያቄ ለመመለስ የወጡ ብዙ ንጹሃኖች የከፈሉበት ነው። ነገር ግን የድርጅትን ስህተት፣ የድርጅትን ክፋት፣ የድርጅትን ውድቀት ዝም ብሎ የሚቀበል which means በህዝብ ላይም ስቃይ ሲደርስ ዝም ብሎ የሚቀበልን ደጋፊ ወይንም ፋን መፍጠር የቻለ ነው ኢሳያስ አንድ ስኬቱ ብዬ ነው እኔ ማስቀመጥ ፈልገውና ኢሳያስን ከዚህ አንፃር ነው ማየው ለማለት ነው። በጣም ኢንተረስቲንግ ነገር ነው ያነሳልኝ። በተለይም እኔም በግል ጥያቄ የሚፈጥሩብኝ ነገሮች አሉ። ምክንያቱም ኢሳያስ አፈወርቂ ኤርትራን ምን እንዳደረጋት ይታወቃል። ለህዝቡ ጭቆና ነው ያበረከተው ከዚያ ሁሉ መስዋዕትነትና ገድሎች በኋላ ማለት ነውና ምክንያቱ ምንድነው የሚለው ነገር አይ ቲንክ የሳህል ሲንድሮም በሚልም አንተ በሚገባ ቀልጸዋል። የቅድሙን ጥያቄ በመሃል በጣም ኢንተረስቲንግ የሆኑ ጉዳዮችን አነሳንና ትንሽ አላብራራህልኝም። ከጀርባው ከሰሞኑ ዘለፋ የተለመደ ነው ብለኛል። እንደው ሚኒስቴሮችን ሳይቀር ፕሬዝዳንት ኢሳያስ እዛው እንደሚዘልፉም ነግረኛልና ከዚህ ከሰሞነኛው ዘለፋ ጀርባ ግን ፍርሃት ይታያል፣ ስጋት ይታያል? ምንድነው የሚታየ? ጥሩ እንኳንም አስታወስከኝ። ምንድነው እንደሚታወቀው የፕሪቶሪያ ስምምነት አንድ ምንድነው አንድ ማዕዘን ነው የሆነው። አንድ ማዕዘን የሆነው ስለ በአፍሪካ ምናልባት በአፍሪካም እንደ ምሳሌ ሊታይ የሚችል ሲዋጉ የነበሩ ኃይሎች ቁጭ ብለው እንደገና መወያየት መቻልና አብሮ መስራት እንዲጀምሩ ያስቻለ ነው። ይሄ ሁኔታ በኢሳያስና በኋላ ላይ እንዳየናቸው በአንዳንድ የኢሳያስ ልኡካን የትግራይ ሰዎች ተወዳጅነት አልነበረውም። ምክንያቱም የኢሳያስ ሆነ በኋላ ላይ የምናያቸው እነዚህ የቀድሞ ህወሓት የምላቸው ሰዎች ሙሉ በሙሉ ካላጠፉ በቀር ተሸንፈ በቃ ተሸንፍ ያለው ከዚህ በኋላ
የፖለቲካዊ እየተፈልጋለሁ ብሎ የሚል ስነ ልቦና የላቸውም። ሁሉ ጊዜ ማሸነፍ ለማሸነፍ ደግሞ ማጥፋት የሚችሉትን ነገር ሁሉ እያጠፉ ነው እዚህ የደረሱት የመጡት። ወደኋላ ሄደም በታሪካችን ብናይም እኔም ባለፍኩበትም ጊዜም ሳይ ቁጭ ብለ በመወያየት ብዙ ልንፈታቸው ሊቀሩ የሚችሉ ችግሮች ነበሩ ቢኖር ኖሮ ተብሎ አሁን ለምሳሌ አሁን እንደምናየው የእርቅና ሰላም ኮሚሽን ውይይቶች በኋላም እንደምናየው የምርጫ ኮሚሽን እንደዚህ አይነት ነገሮች ሲስተሞች ቢኖሩ ኖሮ እኮ ያ ሁሉ መገዳደል ባላስፈለገ ነበር ብያስባለሁ። ነገር ግን እዚህ ውይይት ላይ ቁጭ ብሎ መወያየት ወይንም ደግሞ በዚህ ውይይት ውስጥ ገብቶ መንግስትን አምኖ ለቀጣይ ወደፊት ማሰብ ውድቀት ነው። ለኢሳያስ ወዲያውኑ ሪአክቱን ያሳየው ኢሳያስ ወዲያውኑ ያንን እንትኑን ያሳየው እንደምታውቀው ተኮሊፍናን ያለው ተነጠቅን ካፋችን ተነጠቅን ኦሬዲ አጥፍተን ነበር ነው። ማን ነው ግን በህወሓቶችን ብቻ አይደለም ኢሳያስ ተኮሊፍና ያለው ሰዎች የህወሓትን ብቻ ያጠፋ ነው የሚሰለው ኢሳያስ ተኮሊፍና በኢትዮጵያ ውስጥ ኤግዚስተንቱ ነው። ኢትዮጵያ ውስጥ የማንሰራፋት የኢትዮጵያን ኢኮኖሚ የመዝበር በኢትዮጵያ ውስጥ በሁሉም ክልሎች መዋቅሩን የመዘርጋትና ሻዕቢያዊ ኢትዮጵያን የመፍጠር ፍላጎቱን ነው ያኔ ተኮሊፍና ያለው ተቋረጥ ነው ያለው። አሁን የምናያቸው አሉ የማቃቸው የዛሬ 2-3 አመት ተናገርኳቸው አማራ ክልል ላይ ሻዕቢያ የተከላቸው የሻዕቢያ ኔትወርኮች እነዛ በመላው ኢትዮጵያ ውስጥ ሆነው የሻዕቢያን የሚያፈቅሩ ወይንም የሻዕቢያን አምባገነናዊ አገዛዝን እንደ የሀገር ሉዓላዊነትና ክብርን መጠበቂያ አድርገው የሚያስቡ ወይንም ከሌሎች የአፍሪካ ሀገሮች የተለየች ፕራውድ ለውጭ ሀገር ያልተንበረከከች ምናምን የሚል የተራ ግለሰቦች አስተሳሰብን የሚያንጸባርቁ እንትኖችን ነው። ይሄ የኢሳያስ ተኮሊፍና የፈጠረው ስሜት በኋላ ላይ እንደ አዲስ መስራት እንዳለበት ወዲያው ነው እንትን ያደረገው እንቅስቃሴ የተጀመረው። እንደሚታወቀው ወዲያውኑ የተወሰኑ የአማራ ክልል ታጣቂ የነበሩ የፕሪቶሪያ ስምምነትን ያልተቀበሉ ወዲያውኑ ወደ ኤርትራ እንዲገቡ ተደረገ። ሌሎችም የነበሩ እዛ የነበሩችንም አገቷቸው። ኢሳያስ የተለመደ ነው ኢትዮጵያውያኖችን ሶማሌዎችን አግቶ ድራሻቸው ማጥፋት የለመደበት ነው። ትንሽ ቆይቶ ደግሞ ከዚያ በኋላ ደግሞ እንደገና የህወሓቶች ደግሞ የቀሩት ህወሓቶች ደግሞ ራሳቸውን እንደ አንድ የክልል የፖለቲካ ኃይል ፈጥረው ከኢትዮጵያ መንግስት ጋር በገቡት ስምምነት መሰረት ለመስራት ፖለቲካዊ ማገገም ሀገርን ማገገም ከማሰብ ይልቅ ለምን ወደ ድሮ ክብራችን አልተመለስንም? ለምን ወደ ቀድሞው አምባገነናዊ አዛዥነታችን ስንዘርፍ በህግ ማንጠየቅ? በጦርነቱም ጊዜ የፈጸምነውን ያስጨረስናቸው ወጣቶች 1 ሚሊዮን አልቋል ይባላል። በላይም በማን ነበር በህግ እንዳይጠየቁ የሚፈሩ? ምክንያቱም ከመድፍ ርቀት ውጪ ሆነው ነው ሲያዋጉ የነበሩት። ምንም የማያውቁ ህፃናቶችን የአንድ ሳምንት ገና መሳሪያ ክላሽ እንኳን በቅጡ መፍታት መቅጠም የማይችሉ ልጆችን ነው ጋንታ መሪ፣ ሻለቃ መሪ፣ ብርጌድ አመራር፣ ክብረ ሰራዊት እያሉ ሲያስገቡ ሲያስጨርሷቸው የነበሩት ማዶ ሆነው መነጽሬ በርቀት መሳሪያ በዚህ ጋር ገባ በዚህ ጋር ምንም የውጊያ ልምድ የሌላቸው ወጣቶችን ያስጨረሱት እነዚህ የትግራይ ወታደራዊ አዛዦች ወቅቱ በኢትዮጵያ ውስጥ እንደገና ወደ ቀድሞ አምባገነናዊ አኗኗርና ህይወታችን ኦፍ ኮርስ የዘረፉትንም እንደገና አስመልሰው በእጃቸው ይሄን እንደሚያጡ ሲያውቁ እንደ አንድ ተራ ዜጋ ሰው ሰርተው መኖር ይችላሉ። በህግ የሚጠየቅ በህግ ይጠየቃል። ይሄን ግን
እነሱ መቀበል አልፈለጉ እነሱ ከለመዱት እንደሚታወቀው ነው ያየነው ነው ስለዚህ እንደዚህ አይነት ሰዎችን ኢሳያስ ደግሞ ወዲያው ነው አፕሮች ያደርጋቸው ሜቢ ግንኙነት መጀመራቸውን ከተናገሩት ውስጥ አንዱ ነኝ የመጀመሪያው ነው ምክንያቱም ያ አካባቢ ግንኙነት የጀመሩባቸው አካባቢዎች ላይ ቤተሰቦች አሉ ኤርትራ ካለኝ መረጃ አንፃር የተገናኙ ነው ምክንያቱም ድንበሩ ሰዎች ይሄዳሉ ይመጣሉ ራማ ሳዲቃ ምናምን የሚባለው ኤሪያ ያ እዛ አካባቢ ያለውና በኋላ ላይ ግን እነዚህ ሰዎች አፕሮች እያደረገ እንደሄደና እነሱንም ማየት እንደሚችል ሲያረጋግጥ በይፋ በዩቲዩበሮቹ አማካኝነት ጽምዶ የሚባለው እንቅስቃሴ ተጀመረ ይሄ ጽምዶ የሚባለው እንቅስቃሴ የተወሰኑ ግለሰቦች በገንዘብ ቢደጎማቸውም በዩቲዩበሮች ውጭ ሀገር ያሉ ሊያናፍሱ ቢሞክሩም የፈለጉትን ያህል ቢጥሩም አንደኛ ትግራይ ውስጥ ያለውን የፖለቲካ ሁኔታ የነሱን ፍላጎት የሚያስተናግድ ሁኔታ የለም ትግራይ ውስጥ ሁለተኛ ኤርትራውያን እነሱ እንደፈለጉት ተጋሮችን እንደ ወዳጅ ቆጥረው ከኢሳያስ ጋር ስለመጡላቸው አብይ አህመድን ለማስወገድ ለመውጋት እንደማይቆሙላቸው አወቁ ምክንያቱም ኤርትራውያኖች ሲጀመር በትግራዮች ላይ በተደጋጋሚ ጊዜ ታሪካዊ ጥያቄዎች አሏቸው እነሱም በሌላ ጥያቄ ላይ አንሳለው ምንድነው ኤርትራውያን ስነልቦና በሚለው ላይ ስንመጣ ማለት ነው ይሄ ጽምዶ የሚባለው ሄዶ ገንፎ ሲሆን ሲበት እንደማይሰራ ሲታወቅ እዚህ ላይ የትግራይ የፖለቲካ ፓርቲዎችን ሳልጠቅስ አላልፍም አብዛኛዎቹንም ልል ይችላል ግልጽነት የሚጎድለው የፖለቲካ አጀንዳ ላይ አንዳንዴ ይወጣሉ አንዳንዴ የሚደበቁ ፍላጎት አሏቸው ይሄም ከእንግዲህ በኋላ ኢትዮጵያዊ ከመሆን ይልቅ ከኤርትራ ጋር አንዶነን ሀገር የመስረት ፍላጎት እንዳላቸው የሚያስቡዋሉ ይሄን የሚያዋጣን ብሎ የደመደሙዋሉ ይሄን የሚያስቡዋሉ ይሄን በድብቅ ይዘው ከኢትዮጵያ መጠቀም ይፈልጉትን ብቻ መጠቀም ይፈልጉ ኃይሎች አሉ እነዚህ በቀላሉ ስለያቸው እነዚህ ኃይሎች ከኢሳያስ ጋር ሆነን ይሄን ህልማችን እናሳካለን የሚል ረጅም ጊዜ እንትኖች አሏቸው ቀድም አንስቸው ነበር የስብሃታውያን የምላቸው በህዋት ውስጥ ያሉት የነበሩ የኤርትራዊ ናሽናሊዝምን አዳክሞ የትግራይ ትግርኝ የሚባለውን ከኢትዮጵያ የተነጠለች ከኢትዮጵያ ኢሚዲየትሊ ወጣ ከኤርትራ ጋር ልትዋሃድ የምትችል አንዳንዴ የአክሱም ዘመነ መንግስት ይሉታል የአድዋ ዘመነ መንግስት ይሉታል የአክሱም ዘመነ መንግስት የትግራይ ብቻ ማን እንደሰጣቸው አላቅም የትግራይ የኛ ብቻ ዘመን ነው የስልጣኔ ስርዓት ነው የሚሉት ይሄን የመፍጠር ፍላጎት ያላቸው የትግራይ የፖለቲካ ኤሊቶችም ጽምዶ የሚባለውን እንደ ምን ችግር አለው እንደ ህዝብ ለህዝብ ግንኙነት ነው እያሉ አደጋውን ለመሸፋፈን ሲሞክሩ ነው የነበሩት ከመጀመሪያውኑ ከሻዕቢያ ጋር ይሄ ጽምዶ ሲጀመር በይፋ ወጥተው ጽምዶን ያወገዙ እኔ አውዳምሮ የሚመጣልኝ ማን ነው በተደጋጋሚ ጊዜ ቃለ መጠይቅ የሚያደርግ አሁን ስሙ አላስታወስኩም ማን በርሄ ኦር ሳምቲንግ ይባል ብዙዎቹን ግን በድብቅ ነው ይሄን የሚያልፉት እስካሁን ነው እንደምናውቀው ክንፈዳኛው የሚባለውን ሰውዬም ኢትዮጵያዊነት በሽታ ነው እኛ ከኤርትራ ጋር መዋሃድ ነው የምንፈልገው እስከማለት አሁን ደርሶ ተናግሯል ይሄ አልሄደም የጽምዶ አልሄደም ፋኖ ደግሞ እንደምናውቀው በተለያዩ ምክንያቶች ፋኖ ደግሞ ኢሳያስ እንደሚፈልገው ሊሄድለት አልቻለም አንደኛ በፋኖች በኩል አንደኛ የጥያቄዎች አሉ ሲጀመር የአማራ ጥያቄ የሚባለው ፖለቲካሊ
ቁጭ ተብሎ ተሰርቶ ነው ወይ ወደ ነፍጥ ማንገብ የተገባው? አይደለም። መጀመሪያ ነፍጥ ነው የተነገበው። ነፍጥ አንግበ ፖለቲካ ልትሰራ ትችላለህ። መጀመሪያ ቁጭ ብለህ ወረቀት ላይ ፕሮግራም ሰርተህ ነፍጥ ስታነግብ ደግሞ ለምንድን ነው ነፍጥ ማነግበው ብለህ ምክንያት ሰጥተህ ነፍጥ ያነገብከው በሰላማዊ ፖለቲካ ትግል ልትታገል እንደማትችል ስታውቅ ነው። እኛ ኤርትራውያኖች ኢሳያስን በኃይል ማስወገድ ነው ብቸኛው ምርጫችን ስንል ኢሳያስ ሙሉ በሙሉ ዝግ ስላደረገው ነው። ሰላማዊ ትግል ሙሉ በሙሉ ዝግ ስላደረገው ብቻም ሳይሆን ስለሚያጠፋ፣ ስለሚገድል፣ ስለሚሰውር ነው። ከ32 ዓመት በላይ አጎቶቻችን አስሯል፣ አክስቶቻችንን፣ እናቶቻችን፣ አባቶቻችን አስሯል። ምክንያቱም እዚያው ህዝባዊ ግንባር ውስጥ ነው፣ እዛው የኤርትራ መንግስት ባለስልጣናት ውስጥ ነው፣ የውጭ ጉዳይ ሚኒስትሩን ጨምሮ ኃይለወልድ ጀምሮ የፖለቲካ አስተሳሰቦችን ማንጸባረቅ ስለጀመሩ የተለየ እነዚህ እና ፋኖ እንበላቸው እነዚህ የፖለቲካ ኃይሎች ግን ኢትዮጵያ ውስጥ ተቃዋሚ አለኝ ብሎ የሚያምን እንወያይ የሚል የሰላም የእርቅ ኮሚሽን የሚባል የምርጫ ኮሚሽን የሚባል እነዚህ ነገሮች በሙሉ ፋሲሊቴት የሆኑበት አፈጻጸም ላይ እንደዚህ ችግሮች ያሉ ምናምን ነገር እሱን ትተን ማለት ነው። ይሄ እንኳን እያለም በስትራቴጂ የቻልክ ነፍጥ ማንገብን ብቸኛው ምርጫ ካደረክ አንተ የፖለቲካ ድርጅት ሳይሆን ግለሰባዊ የሽፍትነት ወይም የአምባገነንነት ባህሪ ማያስፈልግሃል ማለት ነው። ምንድነው የሚያሳዝነው? ምን መሰለኝ የሚያሳዝነው ኢሳያስም ሆነ እነዚህ የዋሃቶች የምንላቸው የፖለቲካ ድርጅት ዲሲፕሊን ፕሮግራም ዲሲፕሊን እንዴት አድርጎ ተሰርቶ ፖለቲካሊ የትጥቅ ትግል እንደሚካሄድ እያወቁ ሆን ብለው የአማራ ክልልን ለማተራመስ ለማድቀቅ ከማንኛውም የኢትዮጵያ ፖለቲካም ይሁን ኢኮኖሚ የወደቀ ለማድረግ ሲሉ ሆን ብለው ይደግፋሉ፣ የትም እንደማይሄድ እያወቁ። ይሄን በፊትም አድርገውታል። በፊትም የኢትዮጵያ ሕዝብ አርበኞች ግንባር የሚባለው ግንቦት 7 እና የሚባለው ሲያደርጉም እዛ ቦታ ላይ በተደጋጋሚ ነው የመጣላ የነበረው ሄጄ እንደ የፖለቲካ ድርጅት ቅርጽ የሌለው ነገር ግን የመዓዛ ጌጡ የከበደ ተሰማ የእንትና የሚባል አደረጃጀት የግለሰቦች ስም ብቻ ጎልቶ የሚወጣበት እነዚህ ግለሰቦች ደግሞ የድርጅት ፕሮግራም እና ህግና ፕሮግራም አይመለከታቸውም ወይም ሳያሳስባቸው ወይም ከዚህ ውጪ ከነ ኮሎኔል ፍጹም ጋር ብቻ ባላቸው ግንኙነት ተሰኔ ላይ ከረን ላይ ሚስት አግብተው ልጅ ወልደው ሀብት ንብረት ቡና ቤት ከፍተው የሚኖሩ የአርበኞች ግንባር አመራር የሚባሉ እንዲህ አይነት የፖለቲካ ድርጅት ነው እንግዲህ የነበረው። አርበኞች ግንባር የሚባለው ያኛውም የነበረው ንጹህ ልጆች ታጋዮች ለሰላም የሚያስቡ ምናምን አልነበሩም አይደለም እያልኩ። ነገር ግን እንደ ፖለቲካ ድርጅት ቅጥ እንኳን እንዳልሆነ እያወቁ ኢሳያስ ቡድን ኢትዮጵያን የሚፈልገው ኢትዮጵያ ላይ የሚያተራምስ የሚያዳክም ጀስት የሚረብሽ እንጂ እንደ ኢትዮጵያ እንድታደግ እንድትገነባ ጥሩ ጎረቤት ሀገር እንድትሆን አይደለም። አማራ ክልል ላይ የታየው ነው። ስለዚህ በዛ ምክንያት ከኔ በላይ እና ካፕቴን ማስረሻም ሌሎችም አሁን እየመጡ ያሉት እየተናገሩት ነው። ስለዚህ ይሄ የአማራ ፋኖ የሚባለው ኢሳያስ የሚደግፉ የነበረው ነው የሚለው አሁን የሚዲያ ላይ ፋኖ ብቻ ሆኖ ቀርቷል። አሁን የአማራ ክልል ላይ ምን አይነት ነው ህዝቡ በምን ሁኔታ ላይ ያለው? ሰላም ነው የሚፈልገው ወይስ ወጡ ገቡ የሚልን ሽፍትነት ድሮም ነበረ። ሽፍትነት በሽፍትነት ልትኖር ትችላለህ። ፖለቲካዊ ቅርጽ ይዘህ የፖለቲካ ድርጅት የፖለቲካ ታማኝነት ሊኖር አይችልም። የፖለቲካ ታማኝነትና የፖለቲካ ቅርጽና የፖለቲካ ታማኝነት ሊኖር የሚችለው ህዝቡ ውስጥ ሆነ ቁጭ ብለህ ወይንም ከህዝቡ የፖለቲካ ስራ ሰርተህ መስራት አልቻልኩኝም ብሎ ሲያግድ በህግ ከዚህ በኋላ የፖለቲካ ፓርቲዎች እንቅስቃሴ ታግዷል በኢትዮጵያ ከተባለ ያኔ ነፍስ ታነግባለህ። ስለዚህ ይሄን እያወቀ ነው ኢሳያስ። በጣም አስገራሚው ነገር እንዴት ለምንድን ነው ድሮም ያኔም የነበሩትን ተቋሞች እኛም የነበርንባቸው 13 ዓመት የምናያቸው የነበሩትም
ያን የነበሩት እንኳን አንዳንዶቹ እንደውም ለኤርትራውያን ያዝኑ ነበረ። እንደዚህ ሆናችሁ እንደው እስከመቼ ነው? በግል ነው ከዛ ነፃነት በኋላ ከ30 ዓመት ጦርነት በኋላ ዋይ ለምን ኤርትራ እንደዚህ ሆነ ብለው የሚሉ ሰዎች ነበሩ። እንዴት አሁን ተመልሰው እንደገና ኢትዮጵያ ከምን ተነስታ አሁን ምን ላይ እየደረሰች ነው? እንዴት ሀገሩ ላይ ሊፈቅድ የማይፈልገውን የፖለቲካ ፓርቲዎች መብዛት፣ መቋቋም፣ በህግ እንዲወዳደሩ ማድረግ፣ የፖለቲካ ፓርቲዎች ምርጫ፣ ህገ መንግስታዊ ምርጫና ስርዓት የማይፈልግ ኢሳያስ እንዴት ኢትዮጵያ ላይ ይጠቅመናል ብሎ ያስባል? ይሄ አልሰራም። ሌላው ሶስተኛው ምክንያት ኢትዮጵያ ከትግራይ ጋር በነበረው ጦርነት ያኛው በኦሮሚያ በኩል ያለው ሸኔ የሚባለው ይሄ ሁሉም እየተካሄደ ባለበት ሁኔታ አልተቋረጠም። የሀገር ውስጥ የልማት ሁኔታው እድገቶች፣ እነዚህ ግንባታዎች እንበላቸው መሰረታዊ አልተቋረጠም። በሁሉም በልኩ ትልልቅ የሚባሉ ሀገራዊ ፕሮጀክቶች እየታዩ እየተመረቁ እያየን ነው። ምናልባት አንዳንዶች ድሮ በበፊተኛው ኢህአዴግ ጊዜ ተጀመረ የሚባሉ እንደ ህዳሴ ግድብ የሚባሉትንም አስጨርሶ ማስመረቅ፣ ከዚያ ባሻገር ግን ባለፉት 7 ዓመታቶች ውስጥ የተፈጸሙት ሙሉ በሙሉ የኢትዮጵያ ኢኮኖሚ እንደ ድሮ ሁሉ ጊዜ በግብርና ላይ ብቻ የተመሰረተ ነው እንዴ መሆን ያለበት ከሚል ወጥቶ የተለየ አይነት በኢኮቱሪዝም ወይ በቱሪዝም ወይንም ደግሞ በአካባቢ ልማት በተለያዩ ወይንም በሳይንስ እና ቴክኖሎጂ የታዩ ስራዎችና እድገቶች እነዚህ ሶስቱ ተደምረው ኢሳያስን እንዲያብድ አድርገውታል። ኢሳያስ ከቁጥጥር ውጭ ሆኖበታል። ጥላቻው፣ ቅናቱ ከቁጥጥር ውጭ ሆኖበታል። ስለዚህ አወጣው። ያን እንትኑን ያወጣው የሚያሳፍረው ለጋዜጠኞቹ እንዲያውም እቺን ቃል ብትደጋግሙ ጥሩ ነው። ሰነፍ፣ ፈሪ፣ ለማኝ፣ ስስታ የሚለውን ቃል ደጋግማችሁ በሉ። እንዴት የአንድ ሀገር የፖለቲካ መሪ ነኝ የሚል ሰው ጋዜጠኞችን ስድብን ደጋግሙ ብሎ ይናገራል? ከዚህ በላይ ሽንፈት፣ ከዚህ በላይ በውድቀት ላይ መንደባለል እኔ አይቻላውቅም። የብዙ የአምባገነን ታሪኮችን እናውቃለን። ምናልባት ጋዳፊ ወደ መጨረሻ ላይ አይጦች ምናምኖች እያለ መሳደብ ጀምሮ ነበር ተቃዋሚዎቹ። በተመሳሳይ ኢሳያስም ይሄን ነው እያስተማረ ያለው። ስለዚህ ድምር እንትኑ ይሄ ድምሩ የቃለ መጠይቁ ድምር የሚሆነው የኢሳያስ ውድቀትና ፖለቲካዊ እንኳን ሳይሆን ሰብአዊ እርክስናውን ያሳየበት ነው ቃለ መጠይቅ ብዬ ነው እኔ የምገልጸው። በጣም ጥሩ። አይ ቲንክ በተሻለ በተብራራና ሰፋ ባለመልኩ ነው እየገለጽከው። ካነሳቸው ጉዳዮች መካከልም ራሳቸውን ችለው አጀንዳ እና የውይይት በር ሊከፍቱ የሚችሉ ጉዳዮች አሉ። ሁለት ጉዳዮች በጣም ቀልቤን ይዘውኛል። አንተ ካነሳቸው ጉዳዮች መካከል ጽምዶ አሁን ላይ እንደማይሆን ተረድቷል። ከቲፒኤልኤፍ ጋር የጀመረው ጽምዶ እንደማይሆን ተረድቷል ያልከው ነገር፣ ለዚህም ደግሞ ሻዕቢያ በአማራ ክልል ያኔ የዘረጋቸው ኔትወርኮች የሚሉት ጉዳዮች ራሳቸውን በቻሉ ሰፋ ተደርገው ሊነሱ የሚችሉ ጉዳዮች ናቸው። ምናልባትም በቀጣይ ስንገናኝ እነዚህን ሁለት ጉዳዮች እንደ አጀንዳ አድርገን ብንወያይባቸው እጅግ በጣም ደስ ይለኛል።
የመጨረሻ ላርጋትና ካለንም ጊዜና ሰዓት አንፃር አጠር ያለች ጥያቄ አጠር ያለች መልስ እንድትሰጠኝ አንድ ጥያቄ ላንሳለ። ጋዳፊ በስልጣኑ የመጨረሻ ዘመንም የሚሳደባቸውን ስድቦች አስታውሰናል። አይጦች እያለ ተቃዋሚዎቹንም ይዘልፍ ነበር የሚል ነገር አንስተልኛል። ምናልባትም ትዊተር ላይ በቅርቡ አይተው ከሆነ የቀርቦ አምባሳደር ቲቦር ናጊ አንድ ያነሱት ነገር ነበረ። በቅርቡ ኢሳያስ አፈወርቂም እንደነ ኮሎኔል መንግስቱ ኃይለማርያም እንዳሉ አምባገነኖች ሁሉ እጣ ፈንታው እንደዛ ይሆናል፣ ይሄ በቅርቡ ይሆናል የሚል ነገር አንስተዋል። እንደው አንተ አሁን ባለ ግምገማ አሁን ካለው ነባራዊ የአፍሪካ ቀንድም ሊሆን ይችላል የኤርትራም የኢትዮጵያም ነባራዊ ሁኔታ አንፃር ሻዕቢያም ካለበት ሁኔታ አንፃር የኢሳያስ አፈወርቂ ሻዕቢያ የሚወገደው እጅግ በጣም በቅርቡ ነው የሚል እምነት አለ? የኔ ድጋሜ አምባገነኖች በውስጥ ትግል ሊወገዱ አይችሉም። ምክንያቱም መፈናፈኛ የፖለቲካ አክሰስ የለም ወይንም ኮሙኒኬሽን የለም። የአምባገነታቸው ጥግ ደግሞ በግለሰቦች ደረጃ በቤተሰብ ደረጃ በደህንነትና በስለላ አፍኖና አግቶ መያዝ ነው። በዚህ ምክንያት ዜጎች በውስጥ ትግል ብቻ አምባገነኖችን ማስወገድ እንደማይችሉ በተደጋጋሚ ታይቷል። ስለዚህ የውጭ ኃይሎች ድጋፍ የግድ ይላል። ለምን? ምክንያቱም እነዚህ አምባገነኖች ጥፋታቸው ህዝባቸው ላይ ብቻ አይደለም፣ ጥፋታቸው ጎረቤቶችንም አካባቢንም የሚያውክ የሚገታ ስለሆነ ጥፋታቸው ለቀጠናው ለዓለም የሚያውቅ ስለሆነ ኢሳያስ በዚህ ደረጃ ነው ማስቀምጠው። የቬንዙዌላው ፕሬዝዳንት መወገድ በአሜሪካ መወገድ ፖለቲካል ኮንሲኩዌንሱን የትራምፕን ምናምን ወደ ጎንተን መወገዱ ግን ለቬንዙዌላ ህዝብ ዲሞክራሲያዊ ስርዓት ሽግግር እንዲያደርግ ምቹ ሁኔታ ይፈጥርለታል። ብዙ ቬንዙዌላውያን ይሄንን ሲገልጹ ቆይተዋል። አታውቁም እኛ ብቻችንን ወደ ዲሞክራሲያዊ ስርዓት ለመሄድ ያሳለፍነውን ብለዋል። የኢሳያስ ደግሞ ትራምፕ በቬንዙዌላ ፕሬዝዳንት ላይ ካቀረቡት ክስ በላይ ኢትዮጵያ በኢሳያስ ላይ ልታቀርቡ የምትችለው ክስ ከእጥፍ በላይ ነው ብዬ አምናለሁ። በአፍሪካ ቀንድ የሚጨነቁ ሀገራት የኢሳያስ አደገኛነት በፔድሮ ላይ ከቀረበው ክሶች በላይ ነው ብዬ አምናለሁ። ከኢራን ጋር አሁን ኢሳያስ የገባበት የመሳሪያ ማሸጋገር የኢራን ሚሳኤሎች ኤርትራ የሳህል የድሮ የናቅፋ በረሃዎች ውስጥ ተቀብረዋል የሚል መላምቶች አሉ። ወደ ሱዳኑ ጀነራል ተሸጋግረዋል ምናምን የሚሉ ቢኖርም ከዚህ አንፃር የኢትዮጵያ መንግስት በኤርትራ በሻዕቢያ ላይ ተገቢውን እርምጃ የኃይል እርምጃ ቢወስድና ኢሳያስን ቢያስወግደው ተገቢ ነው ብቻም ሳይሆን የማድረግ ፖለቲካሊም ሆነ የህግም ተቀባይነት አለው ብዬ አምናለሁ። ይሄ ከሉዓላዊነት አንፃር ከኤርትራ ሉዓላዊነት ከመደፈር አንፃር አላየውም። ምክንያቱም ሉዓላዊነት ከህዝብ ክብር ከህዝብ ስቃይ ከአካባቢ ህዝብ መታወክ በላይ ሊሆን አይችልም። መጀመሪያ የህዝቦች በሰላም ከአካባቢ ህዝቦች ጋር የመኖር ሉዓላዊነት ነው መከበር ያለበት ብዬ አምናለሁ። የኢትዮጵያ መንግስት በጣም ታግሶታል ብዬ አምናለሁ። የኤርትራ መንግስት እንዳልኩት ቀደም ብዬ እንዳልኩት የኤርትራ ተቃዋሚዎችን ሊያስወግዱት ሞክረው እነ ስብሃት ናቸው ያስቀሩት። በተለይ መለስ ከሞቱ በኋላ ቴሌቪዥን ጣቢያዎቻችን በሙሉ የዘጉት አዲስ አበባ የነበረው። ከዚህ አንፃር የኢሳያስ በኢትዮጵያ ድጋፍ ይሁን በአሜሪካም ይሁን በአካባቢው የቀጠና መደፍረስ በሚጨነቁ ኃይሎች ወይንም የቀጠናውን የፖለቲካና የቀጠናውን ሁኔታ ከአድቅ ወደ ማጥ ወይም ልትቆጣጠረው ማስችል ምናልባት
ሱዳን ያጋጠማት በጀነራሎች የተከፋፈለ አይነት ነገር ምናልባት የምናያቸው በሶሪያ ያየናቸው በሌሎች ሀገሮች ያየናቸው አይነት ነገር በአፍሪካ ቀንድ ላይ መከሰት ለተለያዩ ሀገሮች ስጋት ይሆናል ብለው የሚያስቡ ኃይሎች አንድ ላይ ሆነው ከኤርትራውያን የሰላምና የፍትህ ፈላጊ ኃይሎች ጋር ሆነው ኢሳያስን በኃይል ሊያስወግዱ የማይችሉበት ምንም ደረጃ የለም። በዚህ ጠርዝ ደርሷል ብዬ ከሚያምኑት ነኝ። በጣም ጥሩ አቶ ሰናይ፣ ጥሩ የሚባል ውይይት ነው ያደረግነው። በእርግጠኝነት በቀጣይም እንገናኛለን። በተለይም ዛሬ ያነሳቸው ሀሳቦች በራሳቸው ሌላ ውይይቶችን የሚፈጥሩ የሚወልዱ ናቸውና በቀጣይ ተገናኝተን ደግሞ ሌሎች አጀንዳዎች ላይ እንመክራለን። ለዛሬው እጅግ አድርጌ አመሰግናለሁኝ አቶ ሰናይ። እኔም በጣም አመሰግናለሁ። አንድ አፍታ ሚዲያ ለሁሉም አይነቶች ውይይቶችና አስተያየቶች ገንቢ የሆነ ሀሳብና አመለካከት አለኝ። ውይይታችን መልካም እንደነበረ ተስፋ አድርጋለሁ። ስለጋበዛችሁኝ አመሰግናለሁ። ለሁሉም ታንኪዩ፣ በጣም አመሰግናለሁ። እኛም የተወደዳችሁ ተመልካቾቻችን እንግዲህ ከጋዜጠኛ ሰናይ ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። መልካም ቆይታ